What's going on guys? እንዴት ናችሁ? ኤርሚያስ እባላለሁ። በ17 ዓመቴ ሰልፍ ኢምፕሩቭመንት እና ክላስን አብሬ እንዴት እንደማስኬድ በዛሬው ቪዲዮ እናያለን። This is the real day self improvement vlog. Let's go. I had to miserably wake up every morning in the cold because it was Indiana, November when it started. I was miserable. This is your new life. Take it or leave it. There's no happiness about it. There's no peace behind it. It sucks. It just fucking sucks. What's good guys? This is my realistic self-improvement day. Sorry, I got a cold. ስለዚህ ሻወር መግባት አንችልም። ሰኞ ነው፣ ክላስ አለን። ሞርኒንግ ሩቲናችን እናደርጋለን። ቤተክርስቲያን ሄደን ጸልየን ወክ አድርገን እንመለሳለን። So spend time with me. አሪፍ ነገር ታያላችሁ። Let's go. አይበላችሁ ዩቲዩብ ላይ ነኮ ብዙ ሰው ነው ያው ሲለቀቅ በጣም ብዙ ሰው መንታውን ትተው ነው የመጣው ዛሬ። ትዊንስ አለኝ ባይዘው ትዊንስ ብራዘሮች አሉ። ዛሬ መንታው ትተዋል፣ ግን አይመሳሰሉም። አሁን አይታችሁ ያኛው መንታ ይመስላችሁ። አጅሬት የጠበቅናት ነው። ቭሎግ ላይ ነን ባይዘው ማርያም ቭሎግ ላይ ነን። ቭሎግ የቀረስኩ ነው። በዚህ ስልክ ነው እሺ የምቀርጸው ከዚህ በኋላ። አሁን ፐርሚሽን ጠይቅሽ ነው በአደባባይ። ክላስ ሰዓት ሄዶብኛል። ሰው መሮጥ አለብኝ። ሩጥ ቤት እስክንደርስ ትንሽ ደቂቃ ይወስዳል። ገና አንተ እስከለባብስ ምናምን ዴቪድ ጎኒስ ምንታል ከምብሬዝ ሰፈር ገብተናል። ዳውንታውን ትላለህ። ጥምብር ወንቶ ነው እዚህ ደረስከው። እዚህ ጋር ማዘር ሱቅ አለች። ፕሮሞሽን ምናምን። ኧረ እዚህ ነው ፕሮሞሽን የሰራሁልሽ ነው ማስታወቂያ። ዳቦ አለ ግን ዳቦ አልበላ። ነገሪያቸው ዳቦ ነው የማልበላ። ውሸት ይመስላችኋል? መኮሮኒ ማልበላ። ጉልተን ያላቸው እኔ ፓስታ ማልበላ። ክላስ እንሄዳለን። ከዛ ስንመለስ ምናምን ብዙ ሩቲኖች አሉ። ብዙ ታስኮች አሉ። ያው ማንበብ ምናምን ነው። ሁሉንም ለመቅረጽ ሞክራለሁ። እዛም አንዱ ቤስት ፍሬንድ ነው አስተዋውቃቸዋለሁ። 3 ናቸው። እዛው 2 ካሉ አሳያቸዋለሁ። አንዱ የኔ ክላስ ስለሆነ እሱን አብረን ያለን እዛው። እስኪ ወደ ክላስ ጨርሰን ያውጣን ነው። ዛሬ አላረፈርኩም። አንተ መዝጋት አለብኝ በቁልፉ። አንድ ለታገምት ዛሬ ከዚህ ጋር ነው ተደረኩ። ቶሎ በይ ሰዓት ሄዷል። ማርያም እዚህ ኮምብራስ ኮነች ስልክ እኮ አይቻልም። አሁን አስተማሪ ካየ ነው ጉዳይ። አዎ ስኩል ነው ባዲ ቲንጎ ኢዝ ማይ አንድ ሰው ሳይቻለው ነበር። አንተ ነው አድቨርብ ስንቴ ነው የምንማረው? አስፋ አመቱን ሙሉ
አሁን ክላስ ነው ያለሁት እና ከዳሩኝ ጋር ነው የምገኘው የክላሳችን ኢንተርፕረነር ቢዝነስማን አንዳንድ ጥያቄዎችን ልጠይቀው ትንሽ ጥያቄ He's a guy. So how much you make? He's monthly how much? Monthly depend ያደርግን ግን ሾርትሊ 20 እስከ 30 ይሰራል። Yes. ፈርስትሊ ደግሞ ተማሪ ስቱደንት ሆናችሁ ታይም የለኝም የሚባል ነገር የለም። ስቱደንት ሆናችሁ አሪፍ ገንዘብ ከ20 እስከ 50 ድረስ ሜክ ማድረግ ትችላላችሁ። የሱን ኮንተንት በስትክክል ተከታተሉት። ሜንሊ የሱ ስራ ቢዝነስ ማስተማር ባይሆንም የሱን ፕሪንሲፕሎች ዲሲፕሊኖች ከተከተላችሁ የትኛውም ስራ ላይ የትኛውም ቢዝነስ ላይ አፕላይ ማድረግ ትችላላችሁ። ፒስ We are here finally. Let's go. Let's go. Anyway, so ቀኔን እስካሁን ያያችሁት ይሄን ይመስላል። አሁን ሰዓቱ 7 ሰዓት ከሩብ ነው። አሪፍ ሰዓት ነው። አክቹሊ ምግቤን በልቼ ጨርሻለሁ። እና ያያችሁት አዘር ያበደ ምግብ የሰራችው አሁን አነባለን። ያ በጆርጅ ኦርዌል የተጻፈው 1984 እሱ መጽሐፍ እናነባለን። ትንሽ ኖት እንወስዳለን ከሱ ላይ። ከዛ በኋላ ያሉትንም እናሳያችኋለሁ። ፕላኔ እዚህ ጋር አስቀምጥላችኋለሁ። የዛሬው ፕላኔ ይሄ ነበር እና ይሄ ነው እስካሁን ያደረኩት። እየዘለልኩ ያለሁት የለም ለቭሎግ ብያለም። ጀስት ዲስ ማይ ዴይ ክላስ የሌለቀን ግን ብዙ ጊዜ ሩቲን ይቀየራል። ምክንያቱም ማድረጋቸው ነገሮች ይበዛሉ እና ዛሬ ለማሳየት የፈለኩት ጀስት ክላስ እና ሰልፍ ኢምፕሩቭመንት እንዴት ማስኬድ ትችላላችሁ የሚለውን ነው። አይሆፕ አንዳንድ ነገር እየወሰዳችሁ እንደሆነ ትምህርት ቤት ሲሄድ መጽሐፍ ይዛችሁ ሂዱ። መጽሐፍ የምታነቡ ከሆነ መጽሐፍ ይዛችሁ ሂዱ። ዛሬ የክላስ ፕሬዶቼ እንዳለ ጥቅጥቅጥ ያሉ ናቸው። ማንም አስተማሪ አይቀርም ብዬ ምንም መጽሐፍ ይዤ አልሄድኩም ነበር፣ ግን መጽሐፍ ይዤ እሄዳለሁ። ማነበው መጽሐፍ ማለት ነው እና እዛ ክላስ በቃ አስተማሪ ከሌለ ወጣ ብዬ አነባለሁ ማለት ነው። ልክ እንደዛ ማድረግ ትችላላችሁ። መጽሐፍ እናነባለን። ኢንላይት ሞሽን እና ኤዲቲንግ እየተማርኩ ነው። እሱን ኤዲቲንግ እንማራለን። ከዛ ፖድካስት እንሰማለን። እዛ ያለ ጂም ቤት እንሄዳለን፣ ወክ እንወጣለን ምናምን። that's my day. So let's go. እስካሁን ካያችሁ ቴንክ ዩ። let's go ወደ ቀጣዮቹ ታስኮች። መጽሐፍ ታነቡ ማለት ነው። ጀስት እንዲህ አታንብቡት። 5 ገጽ ነው። እዚህ ጋር ቁጥር ስላለ እዚህ ጋር ቁጥር አለ። እቺን ብቻ አንዳንድ ገጽ ከቁጥራችሁት 5 ስታነቡ 10 እንዳነበባችሁ ይቆጥራል። ጀማሪዎች እንዲህ ማንበብ መጀመር ትችላላችሁ። ግን ላይክ እንደኔ ብዙ ገጽ ማንበብ የምፈልጉ ከሆነ ይሄን እንደ አንድ ገጽ አትቁጠሩት። ይሄ ሙሉ ሲሞላ እንደ አንድ ገጽ ቁጠሩት። እንደዚህ ያደርጋችሁ 10 ገጽ ስታነቡ ጀስት ኤሎት ማለት ነው። ከነዛ ጋር ስናነጻጽረው 20 ገጽ አነበብክ ማለት ነው። ልክ እንደዚህ ማለት ነው። 17 ገጽ ምናምን ብብ ያለው በዛኛው ከደመራችሁት ይሰላት ጨርሰናል ማለት ነው የሪዲንግ ሴሽናችንን። ዝጎ ወደ ቀጣዩ ቪዲዮ ኤዲቲንግ የተማርኩ ነው። አሁን የተማርጋለሁት በስልክ ነው። ግን አክቹሊ አሁን በቅርቡ አለቃዬን አፕሮች አድርጌው አዶቢ ፕሪሚየም እና አፍተር ኢፌክት ላይ ፕሮ ለመሆን ፕሮፌሽናል ለመሆን ማለት ነው። ጀስት እሱን እየጠየቀዋለሁ። ያው ኮምፒውተሩ ዝም ብሎ ነው የሚቀመጠው፣ ዘፈን ምናምን ለማዳመጥ ነው የሚጠቀሙበት። እሱ አንዳንዴ ይሰራበታል፣ ግን ዴዲኬትድ ነው ያን ፒሲ ወይም ኮምፒውተር የሚጠቀምበት የለም። ለምን እጄ እዛ አልሰራም ብዬ አስባለሁ። እና ያ ስኪሌን ማዳበር አለብኝ፣ የቪዲዮ ኤዲቲንግ ስኪሌን። አሁን በኤላይት ሞሽን ቪዲዮ የሆነ እዚህ ልኮልኝ ቴንክ ዩ እያየሁ እንደሆነ አውቃለሁ። እሱ ቪዲዮ ምናምን ልኮልኝ እሱን እያየሁ ነው አሁን። እና ቀጣይ ቪዲዮዎቼ ላይ አሪፍ ሞሽን ግራፊክሶችን እና አሁን እሱን የተማርነው ብዙ ደቂቃ አይወስድም። ጀስት ትንሽ ፊቸሮችን ካየው ራሴ መሞካከር ደስ ይለኛል እና ገብተን እንሞካክረዋለን እና ትንሽ ፊቸሮችን እናያለን። ለቀጣይ ቪዲዮዎች ነው ማለት ነው የሚዘጋጀው። እና ከዚህ በኋላ ፖድካስት ነው የምናየው። ሰዎችን 30 ደቂቃ ብቻ ተምረን
እንሄዳለን ማለት ነው። ያው የሲስተር ሰርክ ነው የመጣሁት። ዝናብ ይዘንብ ነው በዝናብ ውስጥ እጄ ነው የመጣሁት እና በራሴ ስልክ እዚህ ያየው ነው። እንቀጥላለን። አረ የመብራት ጌታ ሆይ be able to get to a place where you're clear. So አርባ ደቂቃ ይለናል። ከዚህ በኋላ ቀጥላለሁ ወይ ያ አንድ ሰዓት ሙላት እስከ አንድ ሰዓት እንኳን ልየው አንድ ሰዓት ከ23 ደቂቃ ነው ፖድካስቱ። የእንትና ፖድካስት ነው። ማይክል ቢ ጆርዳን ባለፈው ዕለት ኦስካር አሸንፏል። አምሶ ሃፒ በዛ በጣም ወደው ሰው ነው ማይክል ቢ ጆርዳን ላይ እና ይሄን ፖድካስቱን አግኝቼው የጄ ሼፍቲ ላይ ቀርበውን በጣም ያበደ ፖድካስት ነው። አንድ በጣም የወደድኳትን እዚህ ኮርት እንትን ልንገራችሁ። ጥሩ ነገር እየሰራ ከሆነ የምሰራው ነገር ላይ ደግሞ ጥቂት ሰዎች በዛ ነገር የተሳካላቸው ከሆነ አንተ ለሁሉም ሰው ፕሩቭ ማድረግ አይጠበቅብህም። በጣም ነው የወደድኩት። ለሁሉም ሰው ማብራራት የለብህም። የምትሰራው ነገር ጥሩ ከሆነና በዛ አንተ በሰራው ስራ ጥቂት ሰዎች ብቻ ያን ነገር ዊን ካረጉት አንተ ለሁሉም ሰዎች ላይ ፕሩቭ ማድረግ የለብህም። እንደዚህ ነው ሰራው ማለት የለብህምና እሺ ነገሩ በጣም ተመችታኛለች። ፖድካስቱን ሪኮመንድ አደርጋቸዋለሁ። ወደ ሌሎች እንትን እንሄዳለን። ግን ይሄ መጀመሪያ ቢያንስ እስከ አንድ ሰዓት መሄድ አለብኝ ወይም ከቻልኩኝ እንጨርሷለን። ሰዓት ግን እየሄደብኝ ነው። in meditation, you're taking a moment to clear yourself and prepare yourself for the day, to step out of your home with intent and intention. 10 ሰዓት ከ20 ነው አሁን 10 ደቂቃ ሜዲቴሽን እናደርጋለን። ሶ 10 ሰዓት ከ40 ሆኗል አሁን 10 ደቂቃ ሜዲቴሽን ያደረኩት። እንዴት ሜዲቴሽን እንደማድረግ ምናምን ቴሌግራም ኮሚኒቲ ተቀላቀሉና እዛ ላይ አስቀምጫለሁ። እዛ ላይ አሪፍ ነገሮችን እዛ ላይ እያወራን ነው እየሰራን ነው። አሁን አምሮዬ በጣም ካልም ነው እንትን ለምናገር ጸጥ ይላል ሜዲቴሽን ካደረኩ በኋላ። ቲክቶክ ቪዲዮ ፖስት አድርገን ኢንስታግራም ላይ ፖስት አድርገን እንሄዳለን ማለት ነው። ጂም ቤት እስካሁን አልገባሁም። ሶሻል ሚዲያ እስካሁን ላይ ኦቨርኦል ቲክቶክ ኢንስታግራም አልገባሁም። ዶፓሚን ዲቶክስ ነው ይሄ ቪዲዮ። የጎረቤት ዋይፋይ ነው እንደምንጠቀመው። ጀለስ አልኳቸው ወይ ጋሼ ካሉ የዋይፋይ እንጠቀማለን። እነሱ ከሌሉ በቃ አሁንም ቢሆን ዳታ የለኝም ስልኬ እና በቃ እንውላለን ያለ ሶሻል ሚዲያ ማለት ነው። አይ ሆፕ እንደሚኖሩ ተስፋ አደርጋለሁ። ብዙ ነገሮችን እያደረኩ ስራ ምናምን አልተደወለልኝም። አሪፍ ቀን ነው። ሌትስ ጎ። ዋይፋይ ይሰራ አይደለም የጎረቤት ዋይፋይ ነው የምጠቀመው። አቁም እንደምጠቀም እና እሱም ይሰራ አይደለም። ዛሬ ቴሌግራም ላይ ለብዙ ሰዎች የምመለሰው ኮሜንት አለ። ቲክቶክ መልቀቅ አለብኝ። ይሰራል። ዳታ ደግሞ የለኝም ስልኬ ላይ ብር የለም። አድሊ ጂም ቤት አንሄድም ብር የለኝም። ወደዚህ ለምናገር ብር የለኝም። ወራዊ ደግሞ አልቋል። የቀን ለመክፈል ነበር ያሰብኩት ግን የቀን መከፍልበትም አክቹሊ የለም። የለም አታሽሙኑ ነው የለም። ቤት ውስጥ ካልስቲኒክስ እንሰራለን። እጃችንና ሰውነታችንን ተጠቅመን ካልስቲኒክስ እንሰራለን። ወደዛ እንሄዳለን። ከዛ በኋላ ሻወር ወስደን ወክ እንወጣለን። 11 ሰዓት ከ40 ሆኗል። በጣም ሰዓት ሂዷል። አንድ ሺህ ሰው ቁጭ ብሎ እያየሽ ነው። አንቺን አይደለም እኛ ቁጭ ብሎ እያየን ነው። ያው ሰላም ቢያቸው ይሄን ሃንድ ስታንድ ፑሽ-አፕ በቃ አልፈታ ብያለሁ። የመጨረሻ ሙከራዬ ነው።
ጨርሰናል። ሻወር 30 ደቂቃ ነው ካልስትሪክሱን የሰራሁት። ኦኬ አልመሸም። አሁንም ተረጋ እንደውላለን። ስልኳ እኔ ጋር ነው። እንዴት ነው የምደውላት አላውቅም። እሷ ጋር እንደውላለን እንደምንም በጓደኛው ስልክ እሷ ትመጣለች። እንግዲህ በልቼ ወክ እንወጣለን። ቪዲዮ ፖስት እናደርጋለን። ፀጉሬን ትንሽ ማሳጅ እናደርገዋለን። ኤኒዌይ ሌትስ ጎ። ቤተክርስቲያን እስቲ ጥራው። ወስሙ ትንኝ ጥራው። አሁን ምናቸው ነኝ መንታ የሚመስለው አይደንቲካል ቼንጅ። የት ነው የምትኖረው ለምትሉ ኦሮሚያ ክልል ውስጥ ነው። በደሌ ነው የምኖረው። ብዙዎቻችሁ አታውቁም። አንቺና ማዘር ሀብታም ሀይ ነው እሺ በአማርኛ ነው የምታወሪው? ኦኬ ገብቶናል። በአማርኛ ብታወራ ደስ ይለኛል። እንደዛ ነው ማለት ነው። ገባኝም ነበር። እኔማ ፈጥራለሁ ግን በቃ እዛ ለመረብሽ ቺፕስ በቃ እንግዲህ ቺፕስ ምናምን የሚሸጡ ሰዎች ያገንተን ያወሩሻል። ይሄማ አስቀምጥላችኋለሁ እዚህ ኢንስታግራም አብሮ እንዴት እንደሚያስፈራ መንገድ ይመጣ። ጌታ ሆይ ድረስልኝ ማረም ሰው እንዳለ ያይ በነገራችን ላይ ማለት ነው ላውጣው በኔ ስልክ ነው የሚቀርጸው። በኔ ስልክ ጥገኛ ነው። ስልክ ግዙለት። ደስ ይለኛል። ስልክ ግዙለት ወገን። ለምና ቪዲዮ አታርጉ ማለት ቀረጻለህ ናግባ። እሺ አይመችም። ቀኔ ይሄን ይመስል ነበር። አይ ሆፕ ጸዴ ቀን እንደነበር ለራሴ አንዴ ነው ጸዴ ቀን ነው። አሪፍ ቀን ነበር። እዚህ ጋር አለች ነግቢ እስቲ ነይ ነግቢ። ብቻ ቀኔ ይሄን ይመስል ነበር። አሪፍ ቀን ነበር። ያው ክሬዲቱን ለሷ ለመስጠት ነው። በሷ ስልክ ነው የቀረስኩት እና ያያችሁት አሪፍ ኳሊቲ ያለው ቪዲዮ ነበር። ስልኳን ይዛ ትሄዳለች እና ቴንክ ሶ ማች። ድካም አለው እና ላይክ ማድረግ እንዳረሱ፣ ሰብስክራይብ ማድረግ እንዳረሱ። የቴሌግራም ኮሚኒቲያችንን ጆይን በሉ። ዛሬ አሪፍ ነገሮች እንለቃለን፣ ላይቭ እንገባለን፣ እንጠያይቃለን። እና ቺምቦም ራስ የሆነች ቁጭ ያዛ ብላው እዚህ ተቀመጠችው ተበረ ያለው እና ያቺ ነው ከዚህ ፋይናሊ እዚህ ላይ የምታዩቸው እንዳለ የኔ ኢቭኒንግ ሩቲኖቼ ናቸው። ማታ ላይ ማድረጋቸው ልማዶች ማለት ነው። አነባለሁ፣ ጆርናል አደርጋለሁ፣ መጽሐፍ ቅዱስ አነባለሁ። ያው ስጸልይ ያላሳየኋችሁ ያን ፓርት ሶሻል ሚዲያ ላይ ማሳየት ስለማልፈልግ ነው። መጨረሻ ላይ ጀስት እንተኛለን ማለት ነው። 4 ሰዓት ተኩል ዛሬ ተኝቻለሁ። ቴንክ ዩ ሶ ማች። ቀጣዩ ቪዲዮ እስክንገናኝ ራሳችሁን ጠብቁ። ዶንት ዌስት ዩር ፖቴንሻል። ቴንክ ዩ ሶ ማች። ባይ ባይ።